ከከባድ የህይወት ፈተናና ብቸኝነት እስከ ራስ ማጥፋት ጭንቅ ዛሬ ግን የታሪኩ ምዕራፍ ተቀይሯል። ሰላም የቻናላችን ቤተሰቦች፣ ዛሬ በብዙዎች ዘንድ አነጋጋሪና ልብ የሚነካ የነበረውን የድምፃዊት ቤተልሔም ሰለሞን ቤቲና የፋና ላምሮት አሸናፊ ሀብታሙን እውነተኛ የፍቅር የፈተናና የእርቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫንና ላይክ ማድረጋችሁን እንዳትረሱ። ቤቲ የተወለደችውና ያደገችው በወሎ ሰቆጣ ምድር ነው። እናቷ ጠላ በመሸጥ አባቷ ደግሞ የቀን ስራ በመስራት በከባድ ሁኔታ ውስጥ አሳድገዋታል። ቤቲ የመጀመሪያ ልጅ እንደመሆኗ ተመርቃ ትልቅ ደረጃ በመድረስ የደከመች እናቷን ህይወት የመቀየር ትልቅ ህልም ነበራት። በአዲስ አበባ ዩኒቨርሲቲ የቲያትሪካል አርት ትምህርቷን እየተከታተለች በነበረችበት ወቅት ሜካፕ በመስራትና በወንዶች ጸጉር ቤት ጭምር እየሰራች ራሷን ትረዳ ነበር። ነገር ግን በምረቃዋ ማጠናቀቂያ አካባቢ ያልተዘጋጀችበት እርግዝና ተከሰተ። ይህ አጋጣሚ ለሁለቱም ወጣቶች ትልቅ ድንጋጤን ፈጠረ። በጭንቀትና በተስፋ መቁረጥ ውስጥ ሆና ራሷን ለማጥፋት እስከ መሞከር ደርሳ የነበረ ቢሆንም እግዚአብሔር ግን ከዚህ ነገር እንዳተረፋት ራሷ ተናግራለች። በተጨማሪም የቤት አከራዩዋ ያደረገችላት መልካም ነገር የሰው ልጅ አሁንም ደግ መሆኑን ያሳየ ነበር። ቤቲ ወደ ቲክቶክ መታ ያሳለፈችውን ህይወት ከተናገረች በኋላ የልጁ አባት ማን ነው በሚል በርካታ መላምቶች ቢነሱም የልጁ አባት የፋና ላምሮት የአሸናፊዎች አሸናፊ ድምፃዊ ሀብታሙ መሆኑ ይፋ ሆነ። ሀብታሙ ከብር ሸለቆ ተወልዶ ያደገ ለወላጆቹ የመጀመሪያ ልጅ ሲሆን እናቱ በወዛደርነት ያሳደጉት ወጣት ነው። ታዲያ ሀብታሙ በፋና ላምሮት አሸናፊ ሆነ ያገኘውን 1 ሚሊዮን ብር መኪና በብድር በመግዛት የራይድ ስራ ቢጀምርም ነገሮች እንዳሰበው አዋጭ አልሆኑለትም። ከገባበት ከባድ የብድር ዕዳ፣ የኢኮኖሚ ውጥረትና የሙዚቃ ስራዎች መሰናክል የተነሳ ከቤቲ ለመራቅ ተገደደ። ሀብታሙ ሲናገር ለልጄና ለእሷ የሚሆን ነገር ሳላዘጋጅ በባዶ እጄ ደውዬ ባባዬ ለማለት ይከብደኝ ነበር ሲል ያሳለፈውን የስነ ልቦና ጫና ገልጿል። ታዲያ በዚህ ሳምንት ሰይፉ በኢቢኤስ ፕሮግራም ላይ ሀብታሙ የቀረበ ሲሆን ላደረሰው በደልና ላጠፋው ጥፋት በጣም በድጌሻለሁ ይቅርታ አድርጊልኝ ሲል በቅንነት ይቅርታ ጠይቋል። ቤቲም በደረሰባት ቅሬታ ተጎድታ የነበረ ቢሆንም ውስጧ በነበረው ፍቅር የሀብታሙን ይቅርታ ተቀብላለች። እንዲሁም አቅራቢው ሰይፉ ፋንታሁን በመካከላቸው ልጅ እንዳለ በመረዳት ለቀጣይ ህይወት ጉዟቸው የሚሆን መልካም መንገዶችን አመቻችቶላቸዋል። ለምሳሌ ድምፃዊት ራሄል ጌቱ የቤቲን አንድ ነጠላ ዜማ ሙሉ ወጪ ለመሸፈን ቃል ገብታለች። እንዲሁም ከአንዳንድ መስሪያ ቤቶች ለ1 ዓመት ነፃ የዳይፐርና የወተት ስጦታ ተበርክቶላቸዋል። ይሄ ብቻ ሳይሆን ታዋቂ አቀናባሪዎች ሙዚቃ ስራዎቻቸውን አብረዋቸው ለመስራት ቃል ገብተውላቸዋል። እናም ሁለቱም ሲናገሩ ብዙዎቹ ሰይፉ ሾው ላይ የሚመጡት ስኬታማ ከሆኑ በኋላ ነው፣ እኛ ግን ከችግርና ከትግል ጀምረን መጣን፣ እስከ ስኬቱም አብረን እንጓዛለን በማለት ተስፋቸውን ገልጸዋል። ዛሬ ላይ ቤቲ የ1 ዓመት ከ2 ወር ቆንጆ ወንድ ልጅ እናት ስትሆን በቲክቶክ እና በተለያዩ ሶሻል ሚዲያዎች የደረሰባትን ውድቀትና ስቃይ በግልጽ በመናገር ለሌሎች ወጣቶች ትልቅ መማሪያ ሆናለች። ነገር ግን የእሷ ታሪክ በዚህ አላበቃም። አሳዛኝ የነበረው ህይወት ወደ ደስታ ተቀይሮላታል። እናንተስ የሁለቱን ጥንዶች እርቅና የህይወት ጉዞ እንዴት አያችሁት? አስተያየታችሁን በኮመንት ጻፉልኝ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በአዲስ መረጃ እስከምንገናኝ ቸር ሰንብቱ። ይህ ልዩ መረጃ ነው።